ሰላም ውድ የፊልም ዓለም ቻናል ቤተሰቦች፣ ዛሬም ምርጥ የኮሪያ ፊልምን ይዤላችሁ መጥቻለሁና እስከ መጨረሻው በመከታተል አስገራሚ መጨረሻ ስላለው እንድትደመሙበት ጋብዛችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ከልቤ ጠይቃችኋለሁ። ፊልማችንም በትምህርት ቤት ክፍል ውስጥ ይጀምራል። ቼን የተባለች መምህርት እያስተማረች ነበር። ከአንዷ ተማሪ ውጪ ሁሉም በጥሞና እየተከታተሏት ነበር። መምህርቷ ያቺን የተከዘችውን ተማሪ አየቻትና የራሷ ያለፈ ታሪኳ ትዝ አላትና በዚህም ፊልማችን ወደ ኋላ ብዙ ዓመታትን መልሶን መምህርቷ ቼን ሃይስኩል ተማሪ እያለች እናያታለን። በጣም ድንቅና ጎበዝ ተማሪ ነበረች። ፈተና በመድረሱ ሌሎች እንዳይረብሿት ጆሮዋ ላይ ኤርፎን አድርጋ በጥናቷ ላይ ብቻ አተኩራ እናያታለን። በድንገት ግን አንድ ትልቅ ግርግር ተነሳ። ያንን ግርግር ተከትላ ሄዳ ስትመለከት ሻውዲ የተባለች ጓደኛዋ መሬት ላይ ተዘርራ ሞታለች። ሁሉም ተማሪዎች ከበዋት ነበር፣ ግን ሟቿን ከመርዳት ይልቅ ፎቶ ያነሷታል ተማሪዎች። ቼን ግን ውድ ጓደኛዋን ተጠግታ በጃኬቷ ሸፈነቻት። ሁሉም ተማሪዎች ልጅቱን ማን ከፎቅ ላይ ወርውሮ እንደፈጠፈጣት ያውቃሉ፣ ነገር ግን ለመናገር ይፈራሉ። በቀጣዩ ቀን ቼን ወደ ዳይሬክተሩ ቢሮ ተጠርታ የፖሊስ መርማሪዎች አስቀመጧትና ስለ ሻውዲ ሞት ጠየቋት እና ከሷ ጋር ጓደኛ ከሆንሽ እስቲ ያለውን ነገር አስረጂኝ ሲሏት እሷ ግን ጓደኛ አይደለችም፣ ተማሪዎቹ ፎቶ እያነሷት ስለነበር ብቻ ነው ልብሴን የሸፈንኳት እንጂ አንግባባም ከሷ ጋር ብላ እያለቀሰች ቃሏን ሰጠች። እነሱ ግን ባያምኗትም ለቀቋት። ወደ ክፍሏ ስትመለስ ቀይ ቀለም ወንበሯ ላይ ተቀብቶባታል። ሟቿ ጓደኛዋ በዱርዬዎቹ ተማሪዎች ከመገደሏ በፊት ተመሳሳይ አይነት ቀለም ወንበሯ ላይ ተቀብቶባት ነበር። በዛ ነበር የጀመሩት። በኋላ ካፌ ውስጥ ምግብ ልትበላ በተሰለፈችበት የዱርዬዎቹ መሪ የሆነችው ሌይ የተባለችው ዋነኛዋ ዱርዬ ተማሪ ተጠጋቻትና በቀጣዩ ፈተናችን ላይ የአንቺ እርዳታ ያስፈልገኛልና እርጅኝ እስቲ በፈተና አለቻት። ቼን ግን አይ እኔ ለዚህ አይነት ነገር ቦታ የለኝም ስትል ልጅቱ ቶሎ ብላ ፎቶ አነሳቻት። ሟቿ ልጅ ከመሞቷ በፊት በዚህች ልጅ ፎቶ ተነስታ ነበር። አሁን ይቺ ዱርዬና ጓደኞቿ በሻውዲ ሞት ሙሉ በሙሉ ተጠያቂ ናቸው ማለት ነው። በየቀኑ በተደጋጋሚ እያሰቃዩ ውስጧን አድክመዋት በኋላም አንድ ቀን ከህንፃው ወርውረው ጥለዋት ነው ነፍሷን የነጠቋት። ቼን አሁን ሁሉንም ነገር አውቀዋለች። ነገር ግን ለፖሊሶቹ ለመናገር በጣም ፈርታለች። ወደ ቤቷ እየተመለሰች ሌይ ከሌሎች ጓደኞቿ ጋር ተከተለቻትና ከፖሊሶቹ ጋር ቃለ መጠይቅ ስላደረግሽ ብለው እያንገላቱ ቀጠቀጧት። ይህን ሁሉ ስቃይ ቢደርስባትም ቼን ግን ምንም ሳትናገር ወደ ቤት ሄደች። ከእናቷ ጋርም ተገናኘች። እናቷ ከስንት ቀን አንዴ ነው ወደ ቤት የምትመጣው። ምክንያቷ ደግሞ ህገወጥ ዕቃ ስለምትሸጥ ነው። በዛ ምክንያት የልጇ የትምህርት ሁኔታ እንዳይስተጓጎል ከቤት ርቃ ከልጇ ርቃ ነው የምትኖረው። ከመተኛታቸው በፊትም እናት ለልጇ ቃል ትገባለች። ምርጥ ቤት እገዛልና በደስታ እዛ እንኖራለን ትላታለች። ከተኙ በኋላ ሳይነጋባት ለልጇ ሳትናገር ህገወጥ ዕቃዋን ይዛ በሌሊት ሸክፋ ስትሄድ ቼን ግን ተደብቃ እያየቻት ነበር። በነጋታው ቼን አምሽታ ከትምህርት ቤት ስትመለስ ዣኦ የተባለ ልጅ በዱርዬ ልጆች ሲደበደብ መንገድ ላይ ትመለከታለች። ለፖሊስ ለመደወል ስልኳን ስታወጣ አንዱ ዱርዬ ከመሃላቸው አያትና ሮጦ ስልኳን ነጠቃት። በቦርሳዋ ውስጥ ያለውን ገንዘብም ሙሉ በሙሉ ወሰደባት እና ዣኦ የተባለውን የደበደቡትን ልጅ ሳሚው ብለው ዘቅዝቀው በግድ አሳሟት። ከዛም ሁሉም ሲስቁባት ዣኦ ግን ከወደቀበት ተነስቶ የወንበዴዎቹ መሪ በንዴት መቀጥቀስ ሲጀምር ሌሎቹ ደንግጠው ሮጠው አመለጡ። ዣኦ ከመሄዱ በፊት ቺንን አያትና ምንም ሳይላት ሄደ። በሌላ ቀን ግን መንገድ ላይ አገኛትና ሕይወቴን ስለታደግሽኝ ከልብ ያመሰግንሻለሁ እና የወሰዱብሽ ገንዘብ ምን ያህል ነው ብሎ ጠየቃት። እሷም 50 ዩዋን ነው ብላ ስትመልስለት እሱ ግን ለጊዜው ገንዘብ እጄ ላይ ስላልያዝኩ በዱርዬዎቹ ድብደባ ወቅት የተበላሸብሽን ስልክሽን ላስተካክልልሽ ብሎ ሐሳብ አቀረበላት። ገንዘቡን መክፈል ስለማልችል ግን ለጊዜው ላንቺ ቦዲጋርድ በሆንልሽ ምን ይሰማሻል አላት። እሷ ግን እምቢ አለችው።
ራሱን መጠበቅ እንኳን አልቻለም፣ እንኳን ለኔ ቦዲጋርድ ነው ይሆንልኝ እያለች በውስጧ ወደ ቤት ስትሄድ ግን እንደ ጥላ ከኋላዋ ይከተላታል፣ ከጎኗ ይከተላታል። በመንደሩ የእናቷ ፎቶ በየቦታው ግድግዳ ላይ ተለጥፎ እናቷ ያለባትን ዕዳ አልከፈለችም ብለው እያፈላለጓት ነው ሰዎች። እሷ ግን ፎቶዎቹን ሙሉ በሙሉ ገንጥላ አነሳቻቸው። ግን ነገሩ ትምህርት ቤታቸው ድረስ ተዛምቶ ቫይራል በመሆኑ ሁሉም ተማሪዎች የእናቷን ዜና ሰሙ፣ ይሳለቁባታል በስልካቸው እያዩ። ነገሩን መቆጣጠር ሲከብዳት ግን ነገሩን ሁሉ ጥላ ትምህርቷን ትታ ወደ ቤት ተመለሰች። ምታደርገው ቢጠፋት ወደ ዣው ሄደች። ትምህርት ቤት ተማሪዎቹ ያለ ጥፋቴ ሲያዋርዱኝ ይዋሉ ብላ አልቅሳ ነገረችው። እሱም እያባበለ ወደ መኖሪያ ቤቱ ወሰዳት። እዛም ወስዷት ምግብ እየበሉ ነገሩን እንድትረሳ አደረጋት። ከዛም ትወጂኛለሽ እንዴ ግን ብሎ ጠይቃት። የሚወደድ ምንም ነገር እኮ የለህም አለችው። በዚህም በጣም ተበሳጨና እያመነጫጨቀ ወደ ግድግዳው ወስዶ አስደገፋትና እንደዚህ አይነት ኃይለኛ ነኝ እኔ አላት። በዚህ አዘነችና እያለቀሰች ወደ ቤቷ ሄደች። ብቸኛው አምኜው የተጠጋሁት ወንድ እንኳን እጁን አነሳብኝ አለች። በቀጣዩ ቀን የስፖርት ክፍለ ጊዜ ሁሉም ተማሪዎች ቼንን ችላ አሏት። ማንም ከሷ ጋር ኳሱን አይጫወትም። ይባስ ብለው በኳሱ እየመቷት ቀለዱባት፣ ገፍትረውም ጣሏት። ደግነቱ የከፋ አደጋ አላጋጠማትም። በነገሩ ከልክ በላይ በመበሳጨቷ ነገሩን ሁሉ ለፖሊስ ሪፖርት ለማድረግ ወሰነች። ፖሊሶቹ ወዲያው ተጠርጣሪዎቹን ዱርዮች ሴቶቹን ጠርተው ጠየቋቸው። ነገር ግን እነሱ ልጅቱን መግደላቸውን ከመናገራቸው ይልቅ ሟቿ ያለበት የቤተሰብ ችግርና ጉዳይ የግል አስቸጋሪ ባህሪዋ ጋር ተደማምሮ ነው ለዚህ ሞት ያበቃት እንጂ እኛ አልገደልናትም ብለው ቃላቸውን ሰጡ። ነገር ግን ትምህርት ቤቱ በዚህ ዓመት በሙሉ ወደ ትምህርት ቤት እንዳይመለሱ እገዳ ጣለባቸው እነዛ ተማሪዎች ላይ። በዛው ቀን ታዲያ ማታ ፖሊሱ ቼንን ጠርቶ በመኪና እየሸኛት እነዛን ተማሪዎች ባለመቅጣቱ ይቅርታ ጠየቃት። ከመኪና ወርዳ ወደ ቤቷ እየገባች ግን እነዛው ተማሪዎች ተደብቀው ቤቷ አካባቢ እየጠበቋት ነበር። ለፖሊስ ተናግረሽ እኛም በማጋለጥ ከትምህርት ቤት እንድንታገድ አደረግሽን አይደል አሏት። ለበቀላቸውም ብዙ አይጦች ይዘው ላይዋ ላይ በመወርወር ሊያሰቃዩት አሰቡና ሲጠጓት እሷ ግን ሮጣ መለጠችና የቆሻሻ ገንዳ ውስጥ ገብታ ተደበቀቻቸው። ከሄዱ በኋላ ከገንዳው ወጣችና ወደ ዣው ቤት ተመልሳ ሄደች። እሱም ተገቢ ያልሆነ ባህሪ አሳይቶ ብትለየውም አማራጭ ስለሌላት ግን እሱ ጋር ሄደች። ሁሉንም ነገር ነገረችውና ምከፍልህ ነገር ባይኖረኝም ግን እባክህ ተከላከለኝ፣ አድነኝ ብላ ለመነችው። ከቀጣዩ ቀን ጀምሮ ከጎኗ ሆነላት። በሄደችበት እየተከተላት ከለላ ሆነላት። እሱ ጋር መኖር ጀመረች። ጭራሽ እሱ የመንደሩ የዱርዮች አባል ነው። አንድ ቀን ክፉኛ ተጎድቶ ቤት ሲመለስ እሷም ተጠግታ አገዘችውና አብረኸኝ ተኛ አለችው። ታሪኩን ሲነግራትም አባቴ ገና 13 ዓመት እያለው ነው ጥሎኝ ሄደው፣ እናቴም ሌላ ሰው አግብታ ጥላኝ ሄደች፣ ብቻዬን ያደግኩት ብሎ አሳዛኝ ታሪኩን ነገራት። ከዛም ቀስ በቀስ እየተለማመዱ ደስ የሚል ጓደኝነትን ፈጠሩ። ጥናቷን እንኳን ተረጋግታ ነው የምታጠናው እሱ ቤት። አንድ ቀን ግን በሚያሳዝን ሁኔታ በዝርፊያ ወንጀል ተጠረጠረና በፖሊሶች ታፈሰ። እሷ ግን መታሰሩን ስላላወቀች ስልኩን ደጋግማ ደወለች መጥቶ እንዲወስዳት ከትምህርት ቤት፣ አላነሳላትም። ከዛም ብቻዋን ወደ ቤት ለመሄድ ጀመረች። በሚያሳዝን ሁኔታ እነዛ ዱርዬ ተማሪዎች ተከትለው መንገድ ላይ ይዘዋት እየጠፈጠፉ አንገላቷት፣ ጸጉሯን እየቆረጡባት፣ ጭራሽ በስልካቸው እየቀረጹ አስለቀሷት። የከፋ ጉዳት ሊያስከትሉባት ሲሉ ግን አንዲት ሴት አየቻቸውና ለፖሊስ ደውላለሁ አሁኑኑ አቁሙ አለቻቸው። ይህን ሲሰሙ ሮጦ አመለጡ ሁሉም። ዣው ከፖሊሶቹ ተለቀቀና ቶሎ ሲደውልላት ስልኳን አታነሳም። ተጨንቆ ወደ ቤት ሲገባ እሷ ቆስላ ተቀምጣ እያለቀሰች ሲያያት ተናዶ ሮጦ እነዛን ሴቶች ሊደበድብ እየሮጠ ሲወጣ አስቆመችው። ከዛም ቆራርጦ ያበላሹባትን ጸጉሯን በትክክል ከርክሞ አስተካከላት እና እሷ እንዳይሰማት ብሎ የራሱን ጸጉርም ቆረጠላት። አንድ ቀን የዚህ ሁሉ ችግር ፈጣሪ የሆነችው ሌይ የተባለችው አንዷ ሴት ቼንን ተጠጋቻትና ለተፈጠረው ነገር በሙሉ በጣም ይቅርታ አለቻት። እንደውም ገንዘብ ልስጥሽና ለፖሊሶቹ ምንም ነገር እንዳትናገሪ ከዚህ በኋላ አለቻት።
ቼን ግን ይቅርታሽን ተቀብዬሻለሁ፣ በድጋሚ ግን ፊቴ እንዳላይሽ ብላት ትታት ፈጠን እያለች ስትሄድ ያቺ ዱርዬ ሌይ የተባለችው ሴት አሁንም ተጠጋቻትና እናትሽ ግን ምን አይነት ሌባ ናት እያለች እናቷን መሳደብ ጀመረች። በዚህ ብልጭ አለባትና ልጅቷን ገፍትራ ከደረጃ ላይ ስትወረውራት ሌይ ተገልብጣ ወድቃ ከድንጋይ ጋር ተጋጨችና ወዲያውኑ ህይወቷ አለፈ እዛው። ቼን ደንግጣ የተፈጠረውን ነገር ሁሉ ለዣው ነገረችው። ሄዳ አሁን በቃ አለቀልኝ፣ እድሜ ልክ መታሰሬ ነው አለችው። ዣው ግን ምንም አትጨነቂ ብሎ ወደ ጓደኛው ሄድና ጓደኛዬ ለዛሬ መኪና ናውሰኝ አለው። ከዛም ማንም ሳያየው የልጅቱን አስክሬን እዛው በወደቀችበት ቦታ ቆፍሮ ቀበራትና ማስረጃዎቹንም እዛው አቃጥሎ ተሰወረ። በነጋታው የፈተና ቀን ላይ ቼን በፍርሃት ልትፈተን ገባች ወደ ክፍል እና በአጋጣሚ ከባድ ዶፍ ዝናብ እየዘነበ ነበር። በከባዱ ዝናብ ምክንያት በትምህርት ቤቱ አቅራቢያ መሬት ተደርምሶ የመንግስት አካላት ነገሩን ለማስተካከል መጥተው የተደረመሰውን አፈር ከመንገዱ እያጸዱ እያሉ ግን የሞተ አካል አገኙ። በሚያሳዝን ሁኔታ በተጨማሪ ምርመራ ያንን ሬሳ ለመቅበር የተጠቀሙበትን መኪና ታወቀና ምርመራ ተጀመረ። የሟቿ ጓደኞች ተጠሩና ሲጠየቁ ቼን ብቻ ናት ልትገላት የምትችለው ጓደኛችንን አሉ። ፖሊሱ ቼን በልጆቹ የተደበደበች ጸጉሯ እየተቆረጠ ሲያሰቃዩት የተቀረጸችውን ቪዲዮ አገኘ። በዛ ምክንያት ለግድያው እሷን ጠራትና ሌይ በሞተችበት ዕለት የት ነበርሽ አንቺ ብሎ ጠየቋት። እሷ ግን ለፈተና እያጠናው ነበር አለች እና እንዳሰቃዩሽ ለምን ለኛ አልተናገርሽም ሲላት ሙሉ ትኩረቴ ፈተና ላይ ብቻ ስለነበር ነው አለችው። ፖሊሶቹ ለሰዓታት ከጠየቋት በኋላ ለቀቋትና ተደብቀው ግን ከኋላዋ ይከታተሏታል። በድንገት ግን ዣው ያዛትና ወደ ስውር ቤት ይዟት ሮጠ። ፖሊሶቹ ሲከተሉት በሩን ዘጋባቸው። ዣው አሁን እኔ እንደማሰቃይሽና ጥቃት እንደማደርስብሽ ንገሪያቸው ለፖሊሶቹና የልጅቱ ገዳይ እኔ እንደሆንኩኝ ይጠረጥሩኛል፣ ከዛም አንቺ ነጻ ትወጫለሽ አላት። እሷ ግን ይሄ በፍጹም አይሆንም ብላ ስትሮጥ ተከትሎ ያዛትና በግድ አሳመናት። ነገሩን ሲያስረዳትም እኔ በእድሜ ትንሽ ስለሆንኩኝ ብዙ ቅጣት አይጣልብኝም፣ ስለዚህ ወንጀሉ በእኔ ላይ ይሳበባል አላት። በዚህም ተስማማች። ፖሊሶቹ ሲደርሱ እሷ ላይ ጥቃት የሚያደርስ መስሎ ሲደበድባት ወዲያው ፖሊሶቹ አሰሩት። ፖሊሱ ድብቅ ካሜራ ሲመረምር ዣው ቼንን ለረጅም ጊዜ ሲከታተላት እንደነበር ተመለከተ። ሁለቱም በተራ እየተጠየቁ ቼን ምንም ማስረጃ ስላልተገኘባት ተለቀቀች። ዣው ግን እዛው እስር ቤት ቆየ። ቀናት አለፉና ቼን ከእናቷ ጋር መኖር ጀመረች። ግን ትምህርቷን ተረጋግታ መኖር አልቻለችም። ምክንያቱም ከዣው ጋር የነበራት ወዳጅነት እንዲህ በልርሳ ልትረሳው አልቻለችም። ስታስታውሰውም ታለቅሳለች። በጣም ናፈቃት። ፖሊሱ አንድ ቀን አገኛትና ዣው ባለበት ተደራራቢ ወንጀሎች ምክንያት የሞት ውሳኔ እንደተወሰነበት ነገራት። እሷ ግን በጸጸት እየተንፈራፈረች ስታለቅስ ፖሊሱ ያዛትና ያኔ ሁለታችሁንም ስጠይቃችሁ አንተዋወቅም፣ ግንኙነት የለንም ብላችሁኝ ነበር። ታዲያ አሁን የሱ ቅጣት ለምን እንዲያስለቀሰሽ? ስለዚህ የዋሻችሁኝ ነገር አለ። የሞት ፍርድ ተፈርዶበታል ያልኩሽም ይህን ለማጣራት አውቄ የነገርኩሽ ውሸት ነው። አሁን የተፈጠረውን ምንም ሳታስቀሪ በግልጽ ንገሪኝና ቅጣቱን ቀንስልሻለሁ አላት። በኋላ ወደ ውስጥ ገባችና ዣውን አገኘችው። ዣው የተፈጠረውን ነገር በሙሉ ምንም ሳላስቀር ለፖሊሱ ነግሬዋለሁ አለችው። በቀጣይ እሷ ወደ ሌላ እስር ቤት እየተወሰደች እናያታለን። ግን እውነታውን በመናገሯ ትልቅ እፎይታን አግኝታለች። ይህንን በማሳየት ፊልማችንም ወደ አሁኑ ይመልሰናል። ፊልሙ ገና ሲጀመር ቼን መምህር ሆና የጀመረችበት ሴን ላይ እንመለከታታለን። ቼን አድጋ ቅጣቷን ጨርሳ አሁን መምህር ትሆናለች። ያቺ ተክዛ የነበረችውን ተማሪ ተጠግታ ችግሯን እየጠየቀቻት ወደ ቤትም እየሸኘቻት እያጠነከረቻት ከኋላዋ ደግሞ ዣው እየተከተላት እናያለን። ቼን በሄደችበት ሁሉ እሷን አሁንም መከተል ይወዳል። ምርጡ ፊልማችንም በዚሁ ይጠናቀቃል። ፊልሙን እንደወደዳችሁት አልጠራጠርም። የፊልም ዓለም ቻናልን ሰብስክራይብ በማድረግ ደግሞ እንደዚህ አይነትና ሌላ ምርጥ ፊልሞችን እንድታዩ ጋብዛችኋለሁ። ሰላም ቆዩ።